ሰዓቱ ልክ በእስራኤል የጠዋቱ 12 ሰዓት ነው። አብዛኛው የመካከለኛው ምስራቅ ቀጠና በከባድና በስጋት በተሞላ እንቅልፍ ውስጥ ባለበት በዚህ ጸጥታ የሰፈነበት ንጋት አስፈሪ የጦር ጀቶች ሞተር ድምፅ ሰማዩን አናወጠው። የተለመዱ ቦምቦችን ያላነገቡ ነገር ግን እጅግ ዘመናዊና ኢላማቸውን በትክክል የሚመቱ የረጅም ርቀት ሚሳኤሎችን የታጠቁ የእስራኤል አየር ኃይል የጦር ጀቶች እንደ ንስር አየር ላይ ተመንጠቁ። ዓላማቸው አንድና አንድ ብቻ ነበር፤ የአንዲትን አገር ከፍተኛ አመራሮች በአንድ ቅጽበት ማጥፋት። ለወራት የዘለቀውና በድብቅ ሲካሄድ የነበረው የቃሪያ ጥፊ የስለላ ጦርነት ፍሬ የሚያፈራበት ጊዜ አሁን ነው። በአሜሪካው የሲአይኤ እና በእስራኤል የስለላ ተቋማት ሞሳድ የተሰበሰበው መረጃ እንደሚያሳየው ይህ ቀን ለዘመናት ሲጠበቅ የነበረው ወርቃማ አጋጣሚ ነው። የኢራን መንግሥት ከፍተኛ ባለሥልጣናት በቴህራን እምብርት በሚገኝ ጥበቃው በጠበቀ ግቢ ውስጥ ተሰብስበዋል። የዚህ ስብስብ ማዕከላዊ ሰውና የዘመናዊቷ ኢራን ርዕዮተ ዓለም አባት የሆኑት አያቶላህ አሊ ኻሜኔይ እዚያው ይገኛሉ። የጦር ጀቶቹ ለማንም ሳይታወቁ ለ2 ሰዓት ከ5 ደቂቃ በረሩ። በመጨረሻም ልክ በጠዋቱ 8:05 ኤኤም ሚሳኤሎቹ ከሰማይ እንደ እሳት ዘነቡ፣ ታላቁንም ግቢ በከፍተኛ ትክክለኛነት ደበደቡት። እነዚህ ሚሳኤሎች ለምን እንደተተኮሱ ለመረዳት የ50 ዓመታት የጥላቻ ታሪክን መለስ ብሎ ማየት ያሻል። ከ1979 የኢራን አብዮት በፊት ኢራን በምዕራባውያን ጠንካራ አጋር በነበሩት ሻህ መሐመድ ሬዛ ፓህላቪ የምትመራ አምባገነናዊ ዘውዳዊ አገር ነበረች። ነገር ግን አያቶላህ ኻሜኒ ሥልጣን ሲይዙ ሁሉም ነገር ተቀየረ። ሀገሪቱም ወደ እስላማዊ ሪፐብሊክነት ተቀየረች። ምዕራባውያንን የመደገፉ ፖሊሲ በአሜሪካና እስራኤል ላይ የማይታረቅ ጠላትነትን ባወጀ አዲስ አቋም ተተካ። በአሊ ኻሜኔይ መሪነት ይህ የርዕዮተ ዓለም ጦርነት እያደገ መጣ። ኢራን በመካከለኛው ምስራቅ የሚገኙ ጸረ እስራኤል ታጣቂዎችን በዋናነት በገንዘብ የምትደግፍ አገር ሆነች። በ2002 እንደ አውሮፓውያን አቆጣጠር የተገኘው ምስጢራዊ የዩራኒየም ማበልጸጊያ ጣቢያ ደግሞ ግጭቱን ወደ አዲስ የኑክሌር ምዕራፍ አሸጋገረው። በኦባማ አስተዳደር ዘመን በ2015 የተደረሰው የኑክሌር ስምምነት ለጥቂት ጊዜ እፎይታን ሰጥቶ የነበረ ቢሆንም በ2018 ፕሬዚደንት ትራምፕ ከስምምነቱ መውጣታቸውን ተከትሎ የሁለቱ አገራት ግንኙነት ወደ ከፋ ደረጃ ተሸጋገረ። ለዚህ ታሪካዊ ጥቃት መንገድ የጠረገው በ2025 የተፈጠረው ከፍተኛ ቀውስ ነበር። እስራኤልና አሜሪካ የኢራንን የኑክሌር ጣቢያዎች ለማውደም ከመሬት በታች ዘልቀው የሚገቡ ቦምቦችን ባንከር ባስተርስ መጠቀም ጀምረው ነበር። ሆኖም ለሥርዓቱ ትልቁ ስጋት የነበረው የውስጥ ችግር ነው። የኢራን ኢኮኖሚ ክፉኛ ተዳከመ፣ የገንዘቧ የመግዛት አቅም አሽቆለቆለ፣ እንዲሁም የመሠረታዊ የምግብ ዋጋ ተራው ዜጋ ሊገዛው ከሚችለው በላይ ሆነ። ለተራ ማሻሻያ ብቻ ሳይሆን እስላማዊቷ ሪፑብሊክ ሙሉ በሙሉ እንድትወድቅ የሚጠይቁ ግዙፍ የተቃውሞ ሰልፎች በመላ አገሪቱ ተቀሰቀሱ። መንግሥትም የበይነ መረብ ኢንተርኔት አገልግሎትን በማቋረጥና ገዳይ ኃይልን በመጠቀም በወሰደው እርምጃ በሺዎች የሚቆጠሩ ሰዎች ሲገደሉ 50 ሺህ የሚሆኑ ደግሞ ታሰሩ። አሜሪካና እስራኤል ይህን የውስጥ አለመረጋጋትና የውጭ ወታደራዊ ጫና እንደ ጥሩ አጋጣሚ ተጠቀሙበት። የስለላ መረጃው ጠቅላይ መሪውና የቅርብ ሰዎቻቸው በቀን ብርሃን መሰብሰባቸውን ሲያረጋግጥ ይህ አጋጣሚ ፈጽሞ ሊያመልጥ የማይችል ነበር። ሚሳኤሎቹ በግቢው ላይ ሲያርፉ ውድመቱ ሙሉ በሙሉ ነበር። የሳተላይት ምስሎችም ጥቃቱን አረጋግጠዋል። በፓስተር አደባባይ አቅራቢያ ከሚገኘው የመንግሥት ግቢ ጥቅጥቅ ያለ ጥቁር ጢስ ወደ ሰማይ ሲወጣ ይታይ ነበር። የተገደሉት ከፍተኛ ባለሥልጣናት ዝርዝር የኢራንን መንግሥት ዋና አካል ያጠፋ ነበር። አያቶላህ አሊ ኻሜኔይ የአገሪቱ ጠቅላይ መሪ፣ ሰይድ አብዱል ረሂም ሙሳቪ የጦር ኃይሎች ጠቅላይ ኤታማዦር ሹም፣ መሐመድ ፓክፑር የኢስላማዊ አብዮታዊ ዘብ ኮር IRGC ዋና አዛዥ፣ አዚዝ ናሲርዛዴ የመከላከያ ሚኒስትር። በአጠቃላይ ለግማሽ ደቂቃ 30 ሰከንዶች ብቻ በቆየው በዚህ ጥቃት 30 ከፍተኛ ባለሥልጣናት ተገደሉ። ፕሬዚደንት ማሱድ ፔዜሽኪያን በሕይወት ቢተርፉም የአገሪቱ የጦርና የሃይማኖት አመራር ማዕከል ግን ሙሉ በሙሉ ጠፋ። ይህ ከፍተኛ ባለሥልጣናትን የማጥፋት ዘመቻ የመጀመሪያው ምዕራፍ ብቻ ነበር። ከጥቃቱ እስራኤል የኢራንን በተለይም በቴህራን ዙሪያ ያሉ የአየር መከላከያ ሥርዓቶችን ለማውደም ሁለተኛ ዙር ጥቃት ጀመረች። በመቀጠልም 200 የጦር ጀቶች የተሳተፉበት ሦስተኛው ሞገድ ኢራን አጸፋዊ ምላሽ ከመስጠቷ በፊት ተንቀሳቃሽ የሚሳኤል ማስወንጨፊያዎቿን ለማደን ተላከ። ከ30 ደቂቃ በኋላ አሜሪካ ዘመቻውን ተቀላቀለች። እስራኤል በዋና ከተማዋ ላይ ስታተኩር፣ የአሜሪካ ኃይሎች ደግሞ በምስራቃዊ ኢራንና በኢራን ባህር ኃይል ላይ አነጣጠሩ። የቶማሃውክ ክሩዝ ሚሳኤሎችና የረጅም ርቀት መድፎች በመላ አገሪቱ የሚገኙ የሕዝብ ማዕከሎችን ደበደቡ። ጥቃቱ እየቀጠለ ባለበት ሰዓት ፕሬዚደንት ትራምፕ ለኢራን ሕዝብ በማያሻማ ቋንቋ ጥሪ ያቀረቡ።
እኛ ሥራችንን ስንጨርስ የራሳችሁን መንግሥት ተረከቡ። አገሪቷ የእናንተ ትሆናለች። ምንም እንኳን ከፍተኛ አመራሩ ቢጠፋም ቀሪው የኢራን ጦር አጸፋዊ ዘመቻ ጀመረ። መካከለኛው ምስራቅ የከፍተኛ ፍጥነት ሚሳኤሎች መተላለፊያ ሆነ። ከ200 በላይ ሚሳኤሎች ወደ እስራኤል ተተኮሱ። የኢራን ድሮኖች ደግሞ የዱባይ ዓለም አቀፍ አውሮፕላን ማረፊያ ተርሚናል 3 ላይ ጥቃት በማድረስ እንደ ቡርጅ አል አረብ ያሉ የቅንጦት ሆቴሎችን በሚወድቁ ስብርባሪዎች አቃጠሉ። ጥቃቱ እንደ ሰደድ እሳት ተስፋፋ። በባህሬን የሚገኘው የአሜሪካ 5ኛው የባህር ኃይል ጣቢያ በድሮኖች ሲመታ፣ 66 ባሊስቲክ ሚሳኤሎች ደግሞ ወደ ኳታር ተተኮሱ። በአውሮፓ የሚገኘው ኔቶ ኃይል በተጠንቀቅ ላይ ቢሆንም የሰው ሕይወት መጥፋት ጀመረ። በሚናብ ከተማ በሚገኝ የሳራይ ታይቤ የአንደኛ ደረጃ ትምህርት ቤት ላይ በደረሰ አሳዛኝ ጥቃት በአብዛኛው ሕፃናት የሆኑ 175 ሰዎች ሞቱ። ይህ የዘመናዊ ጦርነት አስከፊነት መገለጫ ነበር። የጦርነቱ ጭስ እየተገፈፈ ሲመጣ አንድ ከባድ ጥያቄ ተነሳ። ይህ ጦርነት የግድ አስፈላጊ ወይስ የፍላጎት ምርጫ ነበር? አሜሪካ ጥቃቱን የፈጸመችው አስቸኳይ ስጋትን ለመከላከል ነው ብትልም የራሷ የስለላ መረጃ ኢራን የኑክሌር ጦር መሳሪያን ለማግኘት ገና ዓመታት እንደሚቀራት ያሳይ ነበር። ይህ ደግሞ ብዙዎች ጥቃቱን በዓለም አቀፍ ሕግ ሕገወጥ የሆነ የቅድመ መከላከል ጦርነት ነው ብለው እንዲያስቡ አድርጓል። ይህም ዓለምን ወደ ማያባራ የቅድመ መከላከል ግጭት ሊያስገባት እንደሚችል ከፍተኛ ስጋት ፈጥሯል። ዛሬ ኢራን በመንታ መንገድ ላይ ትገኛለች። አንዳንዶች የአያቶላህን መውደቅ ሲያከብሩ፣ ሌሎች ደግሞ እያዘኑ የደም ዋጋ ይፈልጋሉ። የዓለም የነዳጅ ዋጋ ሲንርና ዓለም አቀፍ የኃይል አቅርቦት ቀውስ አደጋ ሲያንዣብብ፣ በቴህራን የተቋቋመው ጊዜያዊ መንግሥት የበቀል እርምጃ ለመውሰድ ቆርጦ ተነስቷል። አጠቃላይ የሟቾች ቁጥር በአሁኑ ግምት ከ555 በላይ ሲሆን አሁንም እያሻቀበ ነው። በ30 ሰከንዶች ውስጥ የተጀመረው ይህ ጥቃት 21ኛውን ክፍለ ዘመን በድጋሚ የሚቀርጸው ታሪካዊ ክስተት ሆኗል።